ሃይ እንዴት ናችሁ? እንኳን ወደ ቻናላችን በደህና መጣችሁ። እኔ መቲ ነኝ። እኔ ደግሞ ፌሩዝ እባላለሁ። ያው ዛሬ ይዘንላችሁ የመጣ ነው እንግዲህ ስፓይሲ ቻሌንጅ ነው። ስለዚህ አብራችሁን ቆዩ። ሁሉ ሰው ሞክሮታል፣ ግን እኛው ደግሞ እስቲ እንሞክረው ብለናል እና አብራችሁን ቆዩ። እንግዲህ ይሄንን ስፓይሲ እኛ ምን እንሆናለን የሚለውን አብረን እናያለን ማለት ነው። ወደ ቻሌንጁ ይኸው እንግዲህ ውሃችንን ጥደናል። እየፈላ ነው። ውሃው ሲፈላ እንሰራለን ማለት ነው። ስለዚህ እንግዲህ እንጠብቃለን። ውሃው እየፈላ ነው። አይ ቲንክ እየፈላ ነው። ከዛ በኋላ የሚመጣውን እንግዲህ ውጤት እናያለን ማለት ነው። እንግዲህ ውሃው ፈልቷል ማለት ነው። ፌሩዝ እንዴት ነው የምናደርገው? አምጪና ጨምሪበት። እሺ ጀስት እንግዲህ ላይክ ኢንዶሚ ይመስለኛል አሰራው። እንጃ እንዴት እንደሆነ አላውቅም፣ ግን እስኪ ሌትስ ዱ ኢት። ውሃው ፈልቷል። ወይኔ በስመ አብ በጣም ነው የተንተከተከው። አንቺ ቅመም አለው መሰለኛ። ግን ትንሽ አሁን አይደለም መሰለኝ። እስኪ እናንብበው። ምንድነው የሚለው? እንትኑ አንብቡ እስኪ ወረቀቱ። ላይክ ኢንዶሚ መሰለኝ። አይ ቲንክ እንግዲህ ወይኔ ቅዱስ ገብርኤል በጣም ነው። የየት ሀገር ነው? በኪዳነ ቃሉ የቻይኒዝ ነው እንዴ መሰለኝ። ቻይኒዝ የሆነ እንስሳ ምራቅ እንዳየው እንግዲህ ነገር አይደረግም አይባልም። በስመ አብ ብለን እንበላለን። በስመ አብ ወልድ በኢየሱስ የሆነ እንስሳ ምራቅ ደስ ይላል። ኢየሱስ ማስከዋወል። ከዛስ ውሃውን መቼም አጥልለነው ነው እንትን የምንለው። አይ ሲጀመር ውሃውንም አንዴ አሁን ምን ያደርግልናል? እንዴ ውሃ ምንም አይሰራልንም። ማይ ሲስተር ትንግል ቻይና እንደውም እንደመደበረ ሊያስበለን ስላሴ ተይው። ኧረ ኢየሱስ ተይ፣ ዝም በይ። እንዲህ ካደረግንማ ራሳችንን እንዘጋና አንበላውም። ስለዚህ ዝም ብለን ቻሌንጅ እናድርገው ራሳችንን። እስኪ ሲያስፈራ ይንተክተክ። በዚህ ስፓይሲ ቻሌንጅ እናደርጋለን ማለት ነው። ብዙ ሰው ቻሌንጅ አድርጎ አይተናል፣ ዩቲዩብ ቲክቶከርም ላይ ሰው። እኛም ደግሞ እንሞክረው ብለን ይዘንላችሁ መተናል። እስቲ ምን እንደሚፈጠር አናውቅም። ወደ ቪዲዮ እንግባ። ፌሩዝ እየፈራው ነው። አሁን ትቤ ነው ጀምሮ ስማው ነው ተከሚ ጻበላለ እዛው ይሁን መስከር ሰረከ ቢ ተመችቶሽ ማማ አቀማመጥሽ ተመችቶ እንደውም መጀመሪያ ጅብሩስ እንዴ ራስ ቁረሽ ወደ የእንጂ ሪአክሽን ለማየት ፈልጌ ኩል ስማው እንዴ ምንም እንዴ ብለው በጣም ተረጋጋሽ በመዳን ቅዱስ ገብርኤል የቀጥሎ ጉሽ ገና ምላስሽ ላይ ታስቀምጪ ነው የሚያቃጥለው። አረባብሽ ገና ምላሱ ላይ ሲቀመጥ ምላሱ ላይ ሲቀመጥ ነው የሚያቃጥለው። ትንሽ ነው የጎረስኩት፣ ግን በቃ ለቲያና ተደውጣ ቆንጆ ወይኔ ቅዱስ አማኑኤል
ጉረሽ እኔ እኮ ሁለተኛው ላደግም ያለው ብደግሞ ይሻለኛል መሰለኝ። እሳ እንትን አትበይበት ባልሽ ቁጥር ይብሳል። አትበይ ሞቴ ቀን ደርሷል እንግዲህ ስሚ ባልሽ ቁጥር ያቃጥልሻል። አትበይ ዝም ብለሽ የምር ዝም ብለሽ ቢይ ውሃ ጠጪበት ወይኔ ውሃ ስትጠጪ ይሻላል። ቀዝቀዝ ያደርግሻል። ቢቢ ወይኔ እኮ መቃጠል ነገር ይወዳሉ፣ ግን ከቃሪያ ውጪ ሌላ የማያቃጥል ነገር ይወዳሉ። ኧረ መቲ ግን ታድለሽ። በስመ አብ ወልድ እኔ እኮ ትንሽ ቆይቼ ማለት ነው በአፌ እሳት ሊወጣ ነው። እወዳለሁ ነው የማቃጠል ነገር በጣም ነው የምወደው። ወይኔ ታድለሽ። ምላሴ ሊቆረጥ እኮ ነው። ውሃ የጠጣሽበት እኔ የሚያቃጥል ነገር በጣም እወዳለሁ። መቲ ከምር እንትን ያወራሁ ጭንቅላቴ የሆነ ዲስከስ እያደረጉ ነው። እኔ እኮ ነኝ እየበላሁ ያለሁት መቤቴ ቴቴው ላቀለ ምላሴ የለም ደምቷል። ያው ደምቷል ከሌ ያኔ እኮ በቃ ወይኔ ባረገኝነት እየበላሽ እንትን ካላልሽ የባስ ነው የምትታመመው። ውሃ ደግሞ ያበሳል መሰለኝ። አልኩ በሙሉ በእዝኔ ውሃ እንዳይወጣ ተርቻለሁ እንጂ እንኳን ባምንጬ እዚህ ጋር ነበር ጥያቄ በጠየቅ እንዴት ያለሽ ትያለሽ። ወይኔ መቲ የኛውን ማበረዶ ላይ ቢዘፈዘፍ ራሱ እንቀዘቅዘኝ። ላበላ ይኸው ላበላ ጉራችን መላሴ አንቺ ልክ እንደ እንትኑ ምግቡ መስሏል። ጌታ እስራኤል ሆይ የሚጨርሰው አካል አለብሽ ነው። እኔ በቋርጠው ነው። ለምሳሌ መቲ ሲዮሲ እንኳን እንደዚህ ያቃጥል ሲወድቀሽ ራሱ ማለት ነው። ግን ዝም ብለሽ ቢበት ጉረሽ አንቺ ወይኔ ይሄን ሞከርክ ጽናታቸው ነበር ነው። አየሽ እሳት ወጣ፣ እውነት ወጣ። አንቺ አልአምባይ መጣ በርበሬ እንደ ሷና ለማምጣት ነው። በነገራችን ይሄ በትኩስ ውሃ ይጣፋል የሚባል እውነት ነው። ቢንቦሪ መተጠጠፈው ይሄ እንኳን ታደጋ ሳተጣሪ መድረስ ያጣችኝ ለምላሳችን ሶፍት የለ እንጂ አለቀስኩ።
ውሃውን አክሽ ውስጥ ያለው ትንሽ ደቂቃ ከላይ ላይ ድፊልኝ ካናቴ ጀምረሽ ሰውነቴ እየደነዘዘ ነው። እኔ እኮ ሰው ላዝናናው አልችልም። ምላሴ እዚህ ዳር ዳር ከንፈሬ ሁላ ተቃጠለ። እዚህ ብርድ ብርድ ሁላ ላይ ሌላ ምግብ ያስበላል ግን በኋላ ያላችሁ ፌሩዝ አልችልም ከዚህ በላይ እኔ ውሸት ነበር የሚመስለኝ፣ ቀልድ ነበር የሚመስለኝ፣ እንደዚህ አይመስለኝም ነበር። እኔስ ወይኔ አንቺ የሆነ ሩጭ ምን እየተሰማሽ ነው? የሆነ ነገር እኔ ብርድ ብርድ አለኝ፣ ደነዘዘኝ እጄ ምናምን። እኔማ እዚህ ውስጥ ሆነው ጨምረን ቢሆን ኖሮ ምን ነበር እኮ እኔ አምላኬ እስራኤል ወይኔ መቤቴን ማለት ነው። ወይ በጣም ነው የደነዘዝኩት። አሁን ገንዳ ላይ ብርዶ ማለት ነው ሞልተሽ መዘፍዘፍ ነው። ፌሩዝ አቅም የለኝም። አቅም አለሽ አይደል? በቃ እናንተ አረረ በስመ አብ ያልሞክራት በጣም ነው የሚጣፍጠው። በምንድን ነው የተቋቋመ? አማርኛ ጠፋብኝ። ይሄ ቻይንኛ ያስወራል ባክሽ። አንቺ ምን እየተሰማኝ እንደሆነ ታውቂያለሽ? ብርድ ብርድ። እኔ ከዚህ በላይ ወርቁ ጉንጓይ እዚህ ይኖራል። ፌሩዝ አሁን እንዝጋው። ይቀረናል ግን መጨረስ አቃተን። ወይኔ ምን እየተሰማሽ ነው አሁን ላይ? አሁን ላይ ብሰማኝ የሆነ ምላሴ ላይ ቃሪያዎች እየተሯሯጡ ወይኔ ኳስ እየተጫወቱ ነው በእናትሽ። መቤቴን እያለቀስኩ ነው። ወይኔ ድንግል ማርያም ላሳያችሁ ዙም ላበላ እንባ በእባ ከንፈሬው ላቃላ ታውቂያለሽ? አንቺ ብስበታል የምላስ እራሱ ንፍጤስ ወይኔ። በምንድን ነው ያጠፋችሁት? እንዴት ቻላችሁት? እኮ እንዴት እንደሚቀዘቅዝ ምላሳችን እንግዲህ ያቅዘቃ። እንዴት ነው የምናጠፋው? ኮሜንት ላይ እስኪ አሳውቁን። ምንድን ነው የተሰማችሁ? ይሄንን ቻሌንጅ ያደረጋችሁ ሰዎች ጨረሳችሁት ወይ? እኮ አማርኛ ያልኩሽ እኮ በሽታ ቀጥዩ። ምን ፊል አደረጋችሁ? እኔ አልቻልኩም። ፌሩዝ እሷማ የለች። እኔ እኮ የለውም በቃ ሌላ ዓለም ውስጥ ነኝ። የዛሬው ቪዲዮ ይሄንን ይመስላል። ቀጣይ በምን አይነት ቪዲዮ እንምጣላችሁ? ኮሜንት ሴክሽን ምን ላይ እንስራላችሁ? አሳውቁን። ኮሜንት ላይ አሳውቁን። ምላሴ የዛሬው ቪዲዮ ይሄንን ይመስላል። በጣም እናመሰግናለን። መቀጠል አልቻልንም። በጣም ማውራት አማርኛው ሁላ ነው የጠፋብን። በጣም ከባድ ነው። በጣም ከምንነግራችሁ በላይ ቃጠሎ ማለት ነው። እኔ ሳየው ቲክቶክ ላይ ዩቲዩብ ላይ እኮ ቻሌንጅ አይቻለሁ። አይተናላችሁ? አዎ እኔ ኖርማል መስለኝ ነበር። እንደዚህ የባሰ አልመሰለኝም ነበር። ይሄ
ግን ገና አንድ ጉርሻ አፋችሁ ላይ ምላሳችሁ ምግቡ ሲነካ ነው። እና ለማንኛውም በቃ ከዚህ በላይ መቀጠል አልቻልንም። እውነት በፎርፌ ወጥተናል። በጣም እናመሰግናለን። ታንኪ ፎር ዋቺንግ። እንግዲህ ኮሜንት ላይ ሀሳባችሁን ስጡት። ፎሎ ሰብስክራይብ ሰብስክራይብ ላይክ ኤንድ ሼር ማድረግ እንዳትረሱ ማለት ነው። ስለተከታተላችሁን በጣም እናመሰግናለን። አበረታቱን። እንግዲህ በቀጣይ ቪዲዮ እንገናኛለን። ቻው።